ማለት ነው የምታስቀይመኝ? ማን ስለተከራከር እኛ ጓደኛችን ነህ ብለን ነው እስካሁን ዝም ያለው። በቃ ከዚህ በኋላ ስለነ አብርሃም ስለነ ሩታ ብታወራ ማለት ነው እኔ የትም ገባ አታመልጠን። በቃ ወሬ ሩታም አብርሃም ሰላም ውድ የተከበራችሁ የሚኪ ግሬስ ፋሚሊያንስ እንደምን አላችሁ? ሰላም ለእናንተ ይሁን ብያለሁ። ባለፈው እንግዲህ ሁላችሁ ቤተሰቦች አይታችኋል። እንዳልከ ጓደኛዬ ማለት ነው ራሴን ፕራንክ ላይ ያደርገኝ ትንሽ አንዳንድ ነገሮችን እየሞከረ ነበረ። እኔ ደግሞ ታውቃላችሁ ትንሽ አንዳንዴ ለምናገራቸው ነገሮች በጣም ጥንቃቄ ያደርጋለሁ ፈጣሪ ሲያግዘኝ ማለት ነው። በሰዓቱ መጥፎ ነገር ወይም ደግሞ ካፌ መጥፎ ቃላት አልወጡም ፈጣሪ ሲጠብቀኝ በጣም ደስ ብሎኛል። ባይዘው መጥፎ ነገር ስላልተናገርኩት እንኳን አልተናገርኩት ነው ያልኩት። ምክንያቱም ቪዲዮ ጭራሽ በራሴ አካውንት ነው የለቀቁት። የሚገርማችሁ ቪዲዮ በራሴ አካውንት ለቀው ምናምን ነገር እኔ ያወራሁት እንዳለ ለካሪከርድ እያደረገ ነው እሱ እዚህ ይደውላል ምናምን እኔን ፕራንክ ለማድረግ አሁንም ባይዘው ቀጣይ ፕራንክ ላይ ያደርገኝ ነበር አሳቡ። እኔ ግን ባትቼበት ምናምን ነገር ቪዲዮንም ፕራይቬት አድርጌዋለሁ። ምክንያቱም በጣም ስላናደደኝ ማለት ነው። እኔ ማለት በዚህ አይነት መልኩ እኔ እሱን አልጠብቀውም ነበር እንደዚህ ያደርገኛል ምናምን ብዬ ያው ምንም ማድረግ አይቻልም። ቤተሰቦች እንግዲህ በሰዓቱ ትንሽ ፕራንክ ተደርጌያለሁ ተሳክቶለታል ማለት ነው። ዛሬ ደግሞ አንድ ጓደኛዬ ታውቁታላችሁ ብዙ ያው እንግዲህ ዲኑ ጥሩ ሁኔታ ውስጥ አይደለንም ከበፊት ጀምሮ ማለት ነው ትንሽ እና ዛሬ በቃ ሚኪ አንድ ነገር ማለት እየፈታን ነበር ለመፍታት ነገሮች ሞክረን ነበር። ሚኪ ላወራ ፈልጋለሁ ዛሬ በአንዳንድ ነገሮች ላናግር ፈልጋለሁና ብታወራኝ ትንሽ ደስ ይለኛል ምናምን ነገር ሲለኝ ችግር የለም ምናምን ብየዋለሁ። በምን ጉዳይ እንደሆነ አላቅም ምን እንደሚለኝ አላቅም። እንግዲህ ወንድማችን ዲኑ ዛሬ መጥቶ እዚህ ጋር ያው በቁመት በነገራችን ላይ ሙድ እንዳትይዙብኝ በጣም ረጅም ነው ቁመቱ ረጅም ስለሆነ ሙድ እንዳትይዙብኝ። እኔ በነሩታ ጉዳይ ነው እንግዲህ ሊያወራኝ የፈለገው ትንሽ ስጠራጠር ያው ታውቃላችሁ እኔ ለሩታ ያለኝ ቦታ ለአብርሽ ያለኝ ቦታ ከዚህ በኋላ ያው ሩታን አፈቅራታለሁ ብዬ እንደማልመጣ ቃል ገብቼላችኋለሁ። ሩታን ወዳታለሁ ሩታን አፈቅራታለሁ ለሷ ምናምን ብዬ አልመጣም። ምክንያቱም ለምን አንድ ላይ ሆነዋል ማለት ነው። አሁን ስናያቸው ወደ አንድ እየመጡ ነው። ትንሽ የሚበጣብጡ ልጆች አሉ። እነማ እናቢል በጣም እየበጠበጡ ነው። እንትን አሁን ካልተመለሱ የሆነ አለ አይደል ውስጥ ላይ የሆነ ችግር ኮሽታ አለ። በጣም ከባድ ኮሽታ ነው ያለውና ከፈጣሪ ጋር ያንን ነገር ለማስተካከል እንሞክራለን። የነሱ ጠላት የኛም ጠላት ነው። የና አብርሽና የሩታ ጠላት የኛም ጠላት ነው። ስለዚህ እኛ በቻልነው መጠን እናደርጋለን ማለት ነው። ያሉትን ነገሮች ለመፍታት እንሞክራለን በቻልነው መጠን አይደል። እኛ ትላልቅ ሰዎች ወይም ደግሞ ማደግ ወይም ደግሞ መብሰል በአእምሮ የሚያስታውቀው ነገሮችን አገላለጻችን ጽድቅ አድርገን አገላለጻችን አሳምረን ምናምን ነገር እንትን ስንል ነው እንጂ ይሄ በጉልበት በሃርድ ሰዎችን በመጉዳት ምናምን የሚደረጉ ነገሮች ምንም ጥቅም የላቸውም። ስለዚህ ያው ዲኑ እስኪመጣ ድረስ እንግዲህ ነገሮች እንዲህ ላውራችሁ ብዬ ነው። ያው ያየኛል ብዬ አስባለሁ ያለውበት ቦታ እዚህ ስለሆነ ማለት ነው። ቤተሰቦች እንግዲህ እና ያው ያለው ነገር ታውቃላችሁ። ምንም በቃ እኔ በእነሱ ህይወት እንግዲህ ታውቃላችሁ ያው ጠላታቸው አይመችኝም። የነሱ ወዳጅም ብቻ ነው ማለት ማፍራት እንፈልገው። ምክንያቱም እኔ በእነሱ የመጣ በእነሱ ምክንያት ምናምን ነገር ህይወቴ እንትን እያለ ስለሆነ ማለት ብዙ ፋሚሊ ላይ እኔ ላይ እየደረሰ ያለ ነገር ስላለ ከዚህ በኋላ ምንም ነገር እንዲደርስ አልፈልግም። ምንም ነገር እንዲመጣ አልፈልግም። ከሩታ ህይወት ለመውጣት ዝግጁ ነኝ። ዛሬ እንግዲህ ያው ብዙ ሰዎች እኔ ለማግኘት ብዙ ጊዜ ለፍተዋል። ዛሬ አየው እንዲያው መጥተዋል። ቤተሰቦች እንዴት ናችሁ? አማን ነው አላችሁ? ኢካ እንዴት ናችሁ? ሰላም ነው? ዛሬ በቪዲዮ ነው የመጣ ነው። ቁመት እንደነገርኳችሁ ነው ቤተሰቦች እያያችሁ። እሺ በካሜራ እኔ በነገራችን ላይ ያዩአችሁም ሳላያችሁ ነው የመጣችሁት። ሳላያችሁ አረ ችግር የለም ይውጡ ካሜራ ማለት አረ ችግር የለም። እኔ እንዲያውም ማለት ነው ስላንተ እያወራሁ ነበር። ዛሬ ዲኑ እየመጣው ነው ላገኝ እፈልጋለሁ ምናምን እያወራሁ ነበር። እንኳን ደህና መጣ። በነገራችን ለሁለት እንደምትመጣው አላወኩም ነበር። ደህና ቆየ ካሜራ ቤተሰቦች እናገረው። ሰላም እንዴት ናችሁ? ምን ፊታችሁ ግን ደስተኛ አይደላችሁ? ዝም ብዬ ትንሽ አንዳንድ ነገር ደብሮን ነው የመጣነው። ካሜራው ላይ አስፈላጊ ነው ብያለሁ። እኛ እንደው በግል ልናወራን የፈለግነው ካሜራ እንዴት እንደመጣ ለምንድን ነው ልታወሩኝ የፈለጋችሁ? ማለት አይ የሚሰራው ነገር ካለ ይስራና የሚሰራው ሌላ ነገር ኧረ እኔ ምንም ችግር የለም። እናንተን እንትን ለማለት ነው። አይ እኛ በካሜራ እንዴት አይ ማውራት ያለበት ነገር ያ ነገር አለ ያው እንደሆነ ሳታውቁ ካሜራ ላይ ነው ወጣ። ኦኬ እሺ ምን ነው ይናል
አይ እኛ ልናወራ የፈለግነው ስለነ አብርሃም ነበር። ኦኬ ስለነሱ ስለነ ሩታ ምናምን። አረ ምን ሆናችሁ ነው? እኔ እኮ ባይዘው ማለት ነው ስለነሱ ያው ታውቃላችሁ፣ ለሩታ ያለኝ ቦታ ለነሱ ያለኝ ቦታ ምን አለ እንደሆነ ታውቃላችሁ። ቦታ የሚለውን ነገር ተው አሁን በቃ አቁም። ለምን እንደሆነ ታውቃለህ? ብዙ ቪዲዮ ላይ አይተናል። በቃ ብዙ ቪዲዮ ላይ እየመጣ የምታወራውን ነገር የምታረገውን ነገር በሙሉ እያየን ነበርና ብትችል ስለነሱ ማውራት ወይም ደግሞ የሆነ ነገር ማለት አይደለም። በቃ ጭራሽ እንድታቆም ነው የምፈልገው። ለምን አቆማለሁ? እስኪ ለምን ብዬ አይ በቃ ማቆም ካለብህ ለምን እንዳቆም ፈለጋችሁ እናንተ? እኔ እኮ ቤተሰቦች ስለመረጡት ጓደኛችን ነህ አይደለ? ብትችል እንደ ጓደኛ ያው ከቪዲዮ ውጪ ገባረለ ከካሜራ ጀርባው ነው ብንማራ ነው። ስለዚህ ያው መመርጠው ገባረለ እዚህ ጋር ያው የኔና ስለዚህ ቁጭ ብለን እናወራ እዛ ጋር ነገር እዚህ ጋር ማንነት ነው። ኦኬ ቆመን ማውራት ከደበራችሁ ችግር የለም፣ ቁጭ ብለን ማውራት እንችላለን። ካሜራማን ይመቻል። ቁጭ ብለን እዛ ጋር እናወራ። እኔ እኮ አልገባኝም። እኔ እንዲያውም ለሰላም የፈለጋችሁ መስሎኝ ነበር። አይ ሰላም ነው እኮ ምን መሰለህ፣ ስለነ ብሩክና ስለነ አብርሃም ያለህን ነገር እንድታቆም ነው። እኛ ጓደኛችን ስለምንወድ ስለምናከብር ማለት ነው። ኦሬዲ እኛ ከአንተ ጋር መቀያየም አንፈልግም። ስለነ አብርሃም ያለህን ነገር፣ ስለ ሩታ ያለህን ነገር ለሩታ እኔ ምንድነው ምን ችግር አለ? ወራ ምን ቀር ያላችሁ ነገር አለ? ባትገባን እንሻላ አይተናል ብዙ ቪዲዮዎችን የሆነ ሁለታቸውን የሚለያዩ ነገሮች እያየን ነው። ስለዚህ አንተ ጋር ሁለታቸውን የሚለያዩ ነገሮች እያየን ስለሆነ ከዚህ በኋላ እኔ ምንድነው የምለያየው? እኔ እኮ ይኸውልህ አንድ እንዲሆኑ ነው እነሱ ለፋረ ቤተሰቦች ሙሉ ያውቃሉ። ይሄን ቪዲዮ በረከት ምን እያልክ ነው? ያንተን ቪዲዮ እኛ ማን ነው ይመስላል እኮ ሁሉም ሰው ያለ አይደል? የኔ ቪዲዮ እኔ አብርሃምና ሩታን ከጣርኩኝ እኔ እነሱ እንዲለያዩ ባይዘው ብዙ እኔ ጓደኞቼ ናቸው ብዬ ነበር ማሰብ። አፍቅሬሻለሁ ብለህ መተህ ነው እንዴ እነሱ አንድ ላይ እንዲሆኑ በቃ በሰዓት ወድጃት ነበር። ምን ላድርግ? አሁንም ወዳታለሁ ማልዋሽ ነገር አሁንም ሩታን አፈቅራታለሁ። ግን ከአብርሽ ጋር ያለች ያንን ነው እያልን ያለ ነው። ሚኪያስ እኮ አልገባም እንደኛ እያወራን ያለ ምንም አይነት ነገር ገባ አይደለ? ያው ላፈቅረው ሰው ገባ ደስታ ላፈቅረው ሰው ደግሞ የሆነ በቃ አይደለ ጥሩ ይወስድ ብዙ ነገር ትተዋለህ። ግን ደግሞ አንተ ሳይት ያከታተል ምንድነው ማቀሳሰረው ነው? ሁለቱን የሚያለያይ ነገር ነው እያረክ ያለው። ምንድነው የሚያለያይ ነገር ያረኩት? እኔ ምን አድርጌያለሁ? እስኪ ሙሉ ቤተሰቦች ኮሜንት ላይ መጻፍ ይችላሉ። እነሱ አንተ መናገር ይችላሉ። እነሱን የሚለያይ ነገር ነው ኦሬዲ። በቃ አሁን እኮ ይሄንን ቪዲዮ አብርሃም ባየ ቁጥር ሌላ ነገር ነው እያሰበ ያለው አይደለም። ሚኪያስ እኔ አሁን ይለ አንተ የሆነ ነገር የሆነ አንተን የሚቃወም ነገር ወይንም የሆነ ምክር ሲሰጥ የምታወራበት መንገድ ይለያያል። ማለት ለምን ተረጋግተህ ለማውራት ነው? እኔ እኮ ተረጋግቼ ነኝ፣ ግን የመጣችሁበት አመጣጥ እኔ አሁን እኮ እናንተ ሚኪ ልናወራ እንፈልጋለን። በሰላም እኮ ነው የመጣን የነበረው። ሚኪያስ አሁን እኮ ጓይ እያልክ ያለው አንተ ነህ። እኔ ምንድነው አይ አንተ እኔን እኮ እያላችሁኝ ያለሁት አንተ እነሱን ለመለያየት ሩታና አብርሃምን ለያይተህ ምናምን ነገር ነው ያላችሁ አነጋገራችሁ። እኔ ግልጽ እኮ ነው የሚለያይ ነገር አይደለም እያደረክ ያለው። እንደዚህ ነገር ተቀጣጣቀላ በደምብ ተጨቃቀ። አዎ አውርተናል። ግን ደግሞ ከዚያም በኋላ እንደተቀልጨን ገባ ቆይተህ እንደገና አሁንም እዛ ማቀሳሰር ሙልታይ ነው። እኔ ምንድነው ማቀሳሰረው? እኔ ይኸውልህ ምነግር ነገር ለሩታ እንዳትጎዳ አሁንም የትኛው ማለት መስዋዕትነት ከፍላለሁ። ወንድ ልጅ ነኝ እና በማለቅለቅ ሳይሆን እኮ መስዋዕትነት መክፈል ካለበት ተገባ አይደል? ይስ ገብታ አሁን እኔ ለማሳደብ ነው ወይስ እንትን ለማለት ነው የመጣው? ሚኪያስ አሁን እኛ ዝም ብለን መስማት ማለት ነው ለኛ ከባድ ነው። እና አንተን ቆመን መስማት ምናምን ለኛ ከባድ ነው። ኦሬዲ ወስነን የመጣን ሁለታችንም እዚህ በኋላ ያለህን ነገር ታቆም ብለን በቃ ብዙ ነገር እንትን ብለናል። ከዛ በኋላ ግን ከበስተጀርባ ያለው ነገር በጣም ቪዲዮ ላይ ያየን ያለነው ነገር ከቪዲዮ በኋላም ያለው ነገር ሁለታችን እንዲለያዩ የሚያደርግ ነገር ነው። አንተ ብቻ አይደለም አንተም ጀርባ ላይ ያሉ ሰዎች አሉ አይተናል። በቃ ማን ያለው እስኪ ለምሳሌ እኔ እኮ ይኸውልህ መለየት አላደርግም። አንተን እኮ ባያግዙህ አጠገቡ አብርሃም አጠገቡ ያሉ ሰዎች እኔ ማለት ነው ሩታን አፈቅራለሁ ያለሁበት ሰዓት ሁላችሁም ቤተሰቦች ታውቃላችሁ። በየትኛው ሳይት ነው አብርሽና ሄርሜላ ሩታን ለመጉዳት በሚያደርጉበት እነሱ በሚጥሩበት ሰዓት እኔ ግን እሷ ስትጎዳ ማየት ስለማልፈልግ እሷ ስትጎዳ እሷ ስታዘን ማየት ስለማልችል የራሴን ውሳኔ መናገር የነበረብኝ ነገር እኔ አዳምጠኝ በበረከት ለማስማማት አሞክረው ለማስማማት እሞክራለሁ። ልጅ ግን ይኸውልህ አሁን እኮ ተስማምተዋል። ሆነም ቀረ እኮ ተሳክቶልኛል። እኔ አስማምቻቸዋለሁ፣ ወደ አንድ አምጥቻቸዋለሁ። ሁለቱም ግን ምንድነው እናንተ አሁን እያየን ነው ተስማምተዋል የሚለውን እኮ እያየን ነው። ሁለቱም እኮ ያሉበትን ነገር እኮ እኛ እኮ እናውቃለን እኮ አይደል? በጣም በደንብ ቀርበን እኮ እኛ እኮ እናውቃቸዋለን። ግን አንተ ደግሞ በመሀል እያረክ ያለውና እየተፈጠረ ያለው ነገር ጥሩ አይደለም። በቃ ምንድነው እያረክ ያለው? ምንድነው እየተፈጠረ ያለው?
በሁለታቸው መሀል ላይ የነበሩ ነገሮችን ለማስወጣት ብዙ ጥረት አድርገናል። በቃ በዚህ አቅም ከብዙ ልጆች ጋር እኔ ከብዙ ጓደኞቼ ጋር ብዙ ነገር ለፍቻለሁ። ብዙ ከመሀላቸው እና አቤልን ለማስወጣት እኮ አቤልን ለምን አታስቆሙም? እነሱ እኮ ናቸው ይለያያሉ። እኛ ታገልን አይደል? አንተ ደግሞ የእነሱን ስናስወጣ እኔ የሚመለከተኝ ስላንተ ነው። ለጓደኛዬ ነው የሚመለከተኝ። እኔ ጓደኛዬ መጥፎ ነገር እያደረገ ዝም ብዬ ባየው ጥሩ አይመጣም። አሁን ይሄ ነገር እኮ እኛ እዚህ ካሜራ ላይ ማውራት አልነበረም። ግን እኮ አለ ካሜራ ይጥፋ ብለን ነበር እኛ። ከፈለክ ደግሞ አሁንም ማስቆም ትችላለህ ካሜራውን። ለምን አይቆምም ካሜራው? አንዴ በቃ እኔ ተናግሬያለሁ ይመጣሉ ብዬ ነበር። ግን አንዴ መቀረጽ ከዚህ ጀመረ ይከማል። ችግር የለም በቃ እኔማ ለሰላም የፈለክ ይመስለኝ ነበር። ከዚህ በላይ ሰላም ምን አለ? ምን አይነት ሰላም አለ ከዚህ በላይ? እኔ ማለት ነው ሰላም እንዳይሆን ወይም ደግሞ ውስጤ ጥሩ ነገር እናንተ ያወራችሁት እናንተ የተናገራችሁት ውስጤ ጥሩ እንዳይመስለኝ ያደረገኝ ምን እንደሆነ ታውቃላችሁ? አመጣጣችሁ በቃ ለሌላ ነገር ነው። ሩታ ምናምን ስለ አብርሃም አቁም ምናምን ነገር እኮ በቃ አቁም ነው። እኔ መቼም አላቆምም። ባይዘው መቼም አላቆምም። ምን መሰለህ አሁን እዚህ ስለነሱ ነው ሁሌ ነው ማለት ነው። ይሄ ነው እኮ ቀኛን ምን መሰለህ ሁሉ ሰው እንዳንተ ነው ገባ አይደለ? የሆነ ነገር እንዳንተ ሁሉ ሌላ ነገር የሚያስብ ተንኮል የሚያስብ እኔ ምንድነው ተንኮል ማሰው? ተንኮል ባታስብ ሰው ይታፈራል ነበር። ተንኮል ባታስብ እኮ እኛም ያላሰብነው እኮ አስባችኋል። የማይመለከትህን ነገር ገባ። እኔ እንደው አሁንም እየነገርኩ ነው። ከፈለክ ቪዲዮን አስጠፋው። ለምን ይጠፋል? እንዳታጠፋው። ቪዲዮ አይጠፋም። ችግር የለም። ሁሉንም ነገር አሁን መናገር እንዳታጠፋው። መናገር ያለብን ማስቆምና ከፈለግን እኮ አስቆመን እኮ ማውራት ካለብን አታስቆመውም። እሱ አታወራውም። እኔ እንዲያውም ስለማውቃችሁ ከኔ ጋር ምናምን ስለምንግባባ ነው እዚህ ጋር ቆሜ ከእናንተ ጋር የማወራው። አሁንም እኮ ንግግርህ ራሱ እኮ ሃርድ ነው። ያንተ እኮ ገብቷል። እየመለስሽ ምን እናንተ ንገረኝ። እያዳመጥኝ አይደለም። እኔ እኮ እንደ ወንድም እንደ ጓደኛ ነው ለመክር የመጣው። እሺ ንገረኝ፣ ችግር የለም። ምንድን ነው እናንተ ሀሳብ? እንደዚህ አይነት እየገባ መፈተት አቁም። በቃ አይመለከትም። ገባ አይደለ? በቃ እነሱ ተስማምተዋል አይደለ? እሰየው እንኳን ተስማምተዋል። ምንድን ነው የበጠበጥኩት? እኔ እኮ ምንም የበጠበጥኩት ነገር የለም። ውስጥ የምትሰራውን ነገር እኮ ማንሰራን ይመስል ውስጥ እኮ ብዙ አይነት ስራዎችን ነው የምሰራው። ገባ አይደለ? ምንድን ነው የምሰራው? እኔ እነሱ እኮ አንድ ሊሆኑ እየጠርኩ ያለሁት ምን ነው ቀረላችሁ? ቪዲዮ ላይ ነው ያንተን ገበና እኮ ችግር የለብንም። ምን አረክ ያረክ ይለውን ገባ አይደለ? እናንተ ችግር የለውም፣ በግል እናወራለን። ገባ አይደለ? ጓደኛዬ ነህ። ያንተን ቪዲዮ ያንተን ሚስጥር እኔ እዚህ ሚዲያ ላይ አላወጣውም። ገባ አይደለ? ምንም ሚስጥር ምንም የሚደበቅ ነገር የለም። ሁሉም ነገር ግልጽ ነው። ሁሉም ነገር ማውራት ካለብን እኮ እናወራለን። ለአንተ መስሎህ ነው በቃ እንደዛ። አንተ ያው ሚዲያ ላይ ስለሆንክ የሚደበቅ ነገር የለም። ይሄኔ ምናምን ምን የሚደበቅ ነገር አለ? ይሄው ሚዲያ ላይ ሙሉ ነገር እኮ እናውቃለን። ገባ አይደለ? የሆነ ሰው እኮ የግል ሚስጥር ይኖረዋል። ምንም እዚህ ዩቲዩብ ላይ እኔ የደበቅኩት ነገር ምንም ነገር የለም። ምንም ማለት ነው። ሁሉንም ነገር እያንዳንዱን ነገር ነው ግልጽ ያወራሁት። እያንዳንዱ ነገር ታውቃለን። ብዙ አሳልፈናል። ገባ አይደለ? ብዙ አይነት ሰዎች አብረን ሰርተናል። ገባ እንዲያውም እኔ አንዳንድ ነገሮችን ከዛም በፊት ልተባበረ ሞክሬያለሁ። ገባ ልክ እንዳልሆንኩ ሲሰማኝ ያው እሺ ይኸውልህ ዲኑ እኔ ማለት ነው ምንም ነገር ማለት ትችላላችሁ፣ መብታችሁ ነው። እኔ ግን በሩታ በአብርሽ ህይወት ውስጥ የሚገባ ጠላትን ለማስወጣት ነው እንጂ የምፈልገው እነሱን ህይወት መበጥበጥ አልፈልግም። አልገባም። በቃ ሲል አሁን ልናወራ የምንፈልገው ግን ደግሞ ይሄ ቪዲዮ አለ ጀርባ ላይ ደግሞ መታረቀውን እናያለን። ቪዲዮ አይ አሁን የምነግርህ ነገር የሚኖር ዛሬ እንደ ጓደኛ እንደ ወንድም ልመክርህ ያለው ግን ደግሞ አሁን በኋላ ሌላ አይነት ነገር አረጋለሁ ይሁን እንደዚህ መፈተት ማበጣበጥ ነገር ላይ እኔ ባገኘ የምሬ ነው። እኔ እናንተ ትያየማል ተቀባለ ምንድነው ማበጣበጥ ማለት ነው? እኔ እኮ አሁን እሺ በቃ አሁን ይኸውልህ አልገባህም መሰለኝ። እኛ ግዴታ ሌላ እርምጃ ውስጥ ገብተን ያለህበትን ማቋረጥ አለብን። ምንም እርምጃ አታመጡም። እኔ ችግር የለም አይደለም እናሳያለን። እርምጃ ማለት ነው እንዴት እንደሆነ እናሳያለን። እኔ መቼም አላቆም። አሁን ቪዲዮ ልሰራበት በእናትህ በጣም እጀ ረጅም ነን አንተ በላይ ማለት ነው። እጀ ረጅም ነን ሰው ምንም አታመጣም ነበር። እሺ ታመጣላችሁ እናንተ ጉልበተኞች ናችሁ። እኔ አቅም የለኝም። ያው ቪዲዮ እየቀረስኩ ነው። አይ ምንም አታመጣም። ቪዲዮ እኮ ምንም እኮ አያደርግልንም። እኛ እኮ ቪዲዮ እኮ አይዘንም። በዚህ እዚህ ጋር የእኛን ንግግር ነው ቪዲዮ አይዘን። እሺ ችግር የለም መብታችሁ ነው። በቃ ምን ነው ሻምፈልግ ተከበር ቪዲዮ አልቀረጽ በቃ ከቻልክ ከነሱ ይወጣ ነግረናል። መጀመሪያ ለዚህ ነው እንትን ያልከኝ ቪዲዮ ስራና እናወራለን ብለን ነበር መጀመሪያ። በቃ በኋላ እናወራለን። አሁን ቪዲዮ ላውራበት። በቃ ቻው። ከፈለክ በጣም እንትን እንላለን። እሺ ቻው በቃ ቤተሰቦች እንግዲህ እያያችሁ ነው። እኔ ማለት ምንም ያረኩት ክፋት ምንም ያረኩት መጥፎ ነገር የለም። ሁሉን ነገር ግልጽ ነው እያወራን የነበረው ሁሉንም ነገር ማለት ነው። እንግዲህ ያው እነሱ አይታቸዋል በጣም በጉልበት ምናምን
ሃርድ ንግግሮችን ለመናገር እኔን ለማስቆም እኔን ለመቆጣት ምናምን እየሞከሩ ነው። እንግዲህ ያው ምንም ማድረግ አይቻልም። በእነሱ ጉዳይ ማንም እንትን ቢለኝ ለማቆም አልሞክርም። በጣም ነው የምወዳቸው። በጣም ለነሱ ክብር አለኝ። ታውቃላችሁ፣ ለአብሬሽም ለሩታ ምን አይነት ቦታ እንዳለኝ በደንብ አድርጋችሁ ታውቃላችሁ። እንግዲህ ለዚህ ቤተሰብ አዲስ ሆናችሁ አልጨቅጭቃችሁ ይሄን ቪዲዮ በዚህ ባቆመው ደስ ይለኛል። ትንሽ ስሜታዊ ስላደረጉኝ ማለት ነው። እነሱ ሞተዋል። እንግዲህ ማወራው ነገር በጣም ከብዶኛል፣ ምክንያቱም የጠበቅኩት በጥሩ መንገድ ስለነበረ። ለዚህ ቤተሰብ ደግሞ አዲስ ሆናችሁ ይሄን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጠይቃችኋለሁ። መልካም ቆይታ ይሁንላችሁ። እኔ ልጅ ትሄጃለሽ ይሉኛል ወዳጅ አፍርተሽ ሌላ ቤት ምሰሷችን